የተነጠለ ፉቲንግ በጣም የተለመደና ኢኮኖሚ የሆነ የመሰረት አይነት ሲሆን ዓላማውም የአንድን አምድ ኮለመን ጭነት ብቻ ተሸክሞ ለምድር ወጥ በሆነ መልኩ ማስተላለፍ ነው። የኔ ወርቅ ነኝ እንዲሆን ሼር ላይክ ሰብስክራይብ በማድረግ ተከተሉ። የተነጠለ ፉቲንግ አይሶሌትድ ፉቲንግ ቁልፎች በዝርዝር እናያለን። አንደኛ መሰረታዊ ባህሪው ቤዚክ ካራክተሪስቲክስ ከአንድ አምድ ኮለመን ወይም ምሰሶ የሚመጣውን ጭነት ወስዶ ከአካባቢው ላይ ያለውን የአፈር አቅም ሴፍ ብሪንግ ካፓሲቲ ኦፍ ሶይል በማይበልጥ መንገድ ወደ አፈር ማስተላለፍ ነው። አጠቃቀሙ አንዳንዶች በሩቅ ርቀት ላይ ሲሆኑ እና የአፈር ሁኔታው ለመሸከም በቂ ጥንካሬ ሲኖረው በብዛት ጥቅም ላይ ይውላሉ። አብዛኛው አራት ማዕዘን ስኩዌር ወይም አራት ማዕዘን ቅርጽ ሬክታንጉላር ሲሆን አልፎ አልፎ ደግሞ ክብ ሊሆን ይችላል። የዲዛይኑ አካል ዲዛይን ኮምፖነንት ሁለተኛው የተነጠለ ፉቲንግ በዋናነት ሶስት የዲዛይን ገጽታዎች ያካትታል። ማብራሪያው መጠኑ ፉቲንግ ሳይዝ ወይም ቢኤል የፉቲንጉ ስፋት ሲባዛ እርዝመት የሚወሰነው ከአምዱ የሚወጣውን ጠቅላላ ጭነትና የአፈር የመሸከም አቅም ኪው መሰረት በማድረግ ነው። ውፍረቱ የፉቲንጉ ውፍረት የሚወሰነው በመቆርቆር ሼር ወይም በቃውም እንዲችል ነው። ሁለት አይነት የመቆርቆር ፍተሻዎች ይካሄዳሉ። አንድ መንገድ መቆርቆር ዋን ዌይ ሼር እና ቡቲ መቆርቆር ቱ ዌይ ሼር ፓቺንግ ሼር ነው። የብረት ማጠናከሪያ ሪፎርስመንት ስቲል ብረቱ በዋናነት ፉቲንጉ ላይ ለሚፈጠረው መታጠፍ ብሪንግ ሞመንት ለመቋቋም የሚያገለግል ሲሆን ሁለት አቅጣጫዎች በስፋትና በርዝመቱ በንጣፍ መልክ ማት ይቀመጣል። ይህ ምን ማለት ነው? ብረቶቹ በሁለቱም አቅጣጫዎች ይቀመጣሉ፣ በስፔሲንግ ይታሰራል ማለት ነው። የግንባታ ዝርዝሮች ኮንስትራክሽን ዲቴይል ንጹህ ኮንክሪት ንብርብር ፒሲሲ ፕሌን ሲሚንት ኮንክሪት ለማድረግ የፉቲንጉ ግንባታ ከመጀመሩ በፊት መሬት ላይ የሚነጠፍ ከ5 እስከ 10 ሴንቲሜትር ውፍረት ያለው ንጹህ ኮንክሪት ንብርብር ይነጠፋል። ይሄ ማለት ሊንክ ኮንክሪት እንደማለት ነው። ዓላማው የሊንክ ኮንክሪት ዓላማው መሰረቱን ከምድር እርጥበትና ቆሻሻ ለመከላከልና ለብረት ማጠናከሪያ ወለል ማዘጋጀት ነው። ይህ ብረቱ እንዳይዝግ ወደ አፈር እንዳያገኘው ይከላከላል። የሽፋኑ ውፍረት ክሊር ከቨር ወይም የኮንክሪት ከቨር ማለት ነው። ከብረቱ ስር ብረቱ ከኮንክሪት ውጫዊ ገጽታ የሚሸፈንበት ዝቅተኛው ውፍረት ነው። መጠኑ ለአፈር ውስጥ መሰረት ወይም ፉቲንግ ከ50 ሚሊም ወይም 5 ሴንቲሜትር ወይም ከዛ በላይ መሆን አለበት። እንደ ኮድ መስፈርቱ እንደ ዱሪንግ እንደ ዲዛይነሩ የብረት አቀማመጡ ዋናው የብረት ማጠናከሪያ በንጣፍ መልክ ከታች በኩል ይቀመጣል። የአንዱ ማጠናከሪያ ብረቶች ከመሬት የተነሳው በፉቲንግ ውስጥ ኤል ቅርጽ ሰርተው ኤል ባር አይነት ወይም ስታር ባር ሰርተው እንዲቀጥሉ ይደረጋል። የዚህ ኤል ቅርጽ በርዝመት ጭነቱን በአስተማማኝ ሁኔታ ወደ ፉቲንጉ ለማስተላለፍ በዲዛይኑ መወሰን አለበት። የተነጠለ ፉቲንግ ጥቅም አድቫንቴጁ ከሌሎች የመሰረት አይነቶች አንጻር ሲታይ ዝቅተኛ ወጪ ይጠይቃል። ቀላል የመገንባት ሂደቱን ቀላልና ፈጣን ያደርገዋል። በጣም የተለመደና ተፈትኖ ያለፈ የግንባታ መፍትሄ ነው። ግምት ውስጥ መግባት ያለባቸው ነገሮች ምንድነው? ትልቅና ከባድ ጭነት ላላቸው ህንጻ ተስማሚ ላይሆን ይችላል። ምናልባት እንደ ዲዛይነሩ ነው የሚወስነው። ዝቅተኛ መሸከም አቅም ባለው ለስላሳ አፈር ላይ ጥቅም ላይ ሲውል የፉቲንጉ መጠን በጣም ትልቅ ሊሆን ስለሚችል ኢኮኖሚነቱ ያሳጠዋል። የመሬት መንቀጥቀጥ ለከፍተኛ የመሬት መንቀጥቀጥ ተጋላጭ በሆኑ አካባቢዎች የፉቲንጎችን በአገናኝ ጨረር ወይም በግሬድ ቢም ማስተሳሰር አስፈላጊ ሊሆን ይችላል። ለዛሬ ስለተከታተላችሁኝ አመሰግናለሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ተከተሉን። በሚቀጥለው ቪዲዮ እንገናኝ። ቻው።